ክፍል 3 العقيدة أولا ቅድሚያ لعقيدة بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد فيا عباد الله السلام عليكم ورحمة الله وبركاته እንደምን አላችሁልኝ እንደምን ከረማችሁልኝ ኢንሻአላህ በተከታታይ የተማርን ያለነው ደርሳችን እንግዲህ العقيدة أولا ቅድሚያ ለዓቂዳ የተሰኘ ደርስ ነው የተማማርን ያለነው ዓቂዳ ማለት እንግዲህ رأس هذا الدين الفقه الأكبر التوحيد السنة እያልን የመጣን ነው ማለት ነው እንግዲህ ይሄ ዓቂዳ ብሎ ማለት الفقه الأكبر ነው ትልቁ ግንዛቤ the great understanding ታላቁ መረዳት አንድ ሰው ትልቅ ዕውቀት ጨብጧል ትልቅ ግንዛቤ ይዟል የሚባለው ዓቂዳ ሲኖረው ነው የዓቂዳ ግንዛቤው ትልቅ ደረጃ ሲደርስ ነው ማለት ነው ኢማም አቡ ሐኒፋ ትናንት በተማርነው ትምህርት እንግዲህ ይሄ ፍቅሁል አክበር የሚባለው የዓቂዳ የዕውቀት ዘርፍ ከሌሎቹ የዕውቀት ዘርፎች የበለጠና የተሻለ ነው ይላሉ አንድ ሰው ጌታውን የሚገዛበት ፍቅሁል አክበር የዓቂዳ ዕውቀቱ የተውሂድ ዕውቀቱ ከሌላው በጣም ብዙ ቅርንጫፋዊ ዕውቀት ከተሸከመ ሰው ትንሽ የዓቂዳ ዕውቀት ያለው ሰው እጅግ በላጭ እንደሆነ አስረድተዋልና ይሄ ፍቅሁል አክበር ነው ማለት ነው ትልቅ የዕውቀት ዘርፍ መሆኑን ሁላችንም መረዳት አለብን በትናንት ትምህርታችን እንግዲህ ዒልም አልዓቂዳ ማለት ምንድነው የዒልም አልዓቂዳ መውዱዕ ምን እንደሆነ አይተናል ስያሜዎቹንም አይተናል ወደ 5 ስም አይተናል አሱና አልኢማን ኡሱሉዲን التوحيد الفقه الأكبر الشريعة የሚል ስያሜ እንዳለው ይሄ የዓቂዳ የትምህርት ዘርፍ በዚህ ሊጠራ እንደሚችል ማወቅ አለብን ማለት ነው ለምሳሌ በትልልቅ ዩኒቨርሲቲ ክፍሎች ውስጥ ኩሊየቱ الشريعة ኩሊየቱ الفقه الأكبر الكلية التوحيد والكلية أصول الدين በሚባሉ የዕውቀት ዘርፎች የሚማሩ ሰዎች የትምህርት ዘርፋቸው የጥናት ዘርፋቸው የዕውቀት ዘርፋቸው ዓቂዳ ተኮር እንደሆነ ልንገነዘብ ይገባል ማለት ነው ሌላው ከዚሁ ጋር ተያይዞ ምናልባት አንዳንድ የተሳሳቱ ሰዎች ይሄን ዒልም አልዓቂዳን ዒልም አልከላም ተብሎ ሊጠራ ይችላል ብለው ስያሜ ሊሰጡ ይችላሉ ማለት ነው በተለይ አሻዒራው ዘንድ ይሄ አሻዒራ በሚባለው የጥመተ አንጃ ዘንድ የዓቂዳ የትምህርት ክፍልን ዒልም አልከላም በሚል ሚሰይሙበት ሁኔታ አለ ማለት ነው ይሄ ስህተት ነው ሰለፎቹም ውድቅ አድርገውታል ማለት ነው وتسمية علم التوحيد بعلم الكلام خطأ جدا يتوحيد يأوكت زرفن وتسمية علم العقيدة بعلم الكلام خطأ جدا خطأ جدا يعقيدة يأوكت زرفن بعلم الكلام የከላም ንግግር በከላም ላይ መሰረት ያደረገ ፍልስፍና ነው በነገራችን ላይ ዒልም الكلام ብሎ ማለት ፍልስፍና ማለት ነው ስለዚህ ዒልም الكلام ስንል ፍልስፍና ነው እና ዓቂዳን በፍልስፍና ስያሜ መስጠት ይሄ ትልቅ ስህተት ነው ይላሉ ዑለሞች لأن الفرق بين علم التوحيد وعلم الكلام كالفرق بين الثرى والثريا الله أكبر بعلم التوحيدنا بعلم الكلام ويم اللهن ببتشنينت عندنا ملك بميتاراو
የእውቀት ዘርፍና በፍልስፍናው መካከል ያለው ልዩነት ምንድነው? ከልፈርቅ በይነ ሰራ ወሱረያ የሰማይና የምድር ያክል ልዩነት አለው ማለት ነው ባጭሩ። ሰራ ማለት ይሄ መሬት ማለት ነው። ሱረያ ማለት ደግሞ ትልቅ ኮከብ ነው ሰማይ ላይ የሚገኝ ማለት ነውና ዞሮ ዞሮ በዕልም الكلامና በተውሂድ መካከል ያለው ልዩነት የሰማይና የምድር ያክል ከፍተኛ የሆነ ልዩነት አለው ማለት ነው። አይገናኝም ማለት ነው። فعلم الكلام مصدره عقول البشر وفلسفات الهند واليونان. الله أكبر. علم الكلام هي فلسفنا ميبالو مالتنا. فعلم الكلام مصدره عقول البشر وفلسفات الهند واليونان ومن سائر العالم. علم الكلام وهي فلسفنا يمنلو منچو የት ነው? መነሻው የት ነው? የሰው ልጆች አእምሮ ነው። ፍልስፍና ነው፣ መፈላሰፍ ነው። መነሻውም ይሄ ግሪክ፣ የሮም፣ ከህንድ ፈላስፋዎች የመነጨ ነው ማለት ነው። ይሄ علم الكلام ማለት ፍልስፍና ምንለው። واما علم التوحيد فمصدره الوحي. علم التوحيد ግን ምንድነው ምንጩ? ወህይ ነው። الله اكبر. ቁርአን ሐዲስ ነው። ስለዚህ አይገናኝም ሁለቱም። وعلم الكلام قد ذمه السلف وحذروا من الاشتغال به. علم الكلام በተመለከተ ሰለፎች አስጠንቅቀዋል። በሱ ቢዚ ከመሆን አስጠንቅቀዋል። አጉል ከተመነት አጉል አዋቂ ነይ ባይነት ገደል ይከታል ማለት ነው። علم الكلام መጨረሻው ምንድነው? እምነት የለሽ ነው የሚያደርገው ፍልስፍና እና ሰለፎች ከሱ አስጠንቅቀዋል በሱ ቢዚ ከመሆን። እንዲያውም አሁን ላይ እኮ የከተማ ልጆች ከተማ አደግን የሚሉ ሰለጠን የሚሉ ልጆች የፍልስፍና መጽሐፍት ነው የሚያነቡት። ያ ደግሞ ኤቲስት ነው የሚያደርገው። ኤቲስት ማለት እምነት የለሽ በቃ። እኛ ደግሞ ተውሂድ አለን አልহামዱሊላህ። ተውሂዳችን ህይወታችንን ይመራዋል ማለት ነው። ይሄንኛው ግን ዱንያንም አኺራንም የሚያበላሽ አካሄር ነው ማለት ነው። علم الكلام. قال الامام احمد بن حنبل رحمه الله من ይላሉ ኢማሙ አህመድ جامع بيان العلم وفضله የተባለው ኪታብ ላይ من ይላሉ الامام ابن احمد الامام احمد ابن حنبل ማለት ነው لا يفلح صاحب كلام أبدا إلالو. علم الكلام فلسفنان هيوتو أدرغو يازا بسو لاي هيوتو مسارات يادرغا امنتو عكاهدو عاكيداو يادرغو مالتنو. فلسفنان بچاكو هيوتو عاكيداو موچا مغبياو يادرغا سوال لستيلاهون درس مالت فلسفنا إنّا لا يفلح صاحب كلام أبدا. يعلم الكلام بالبيت مچم بهون سكيتا ما يهونم مالو. ولا تكاد ترى أحدا نظر في الكلام إلا وفي قلبه دغل. الله أكبر. علم الكلام يكأمسن سون ألو لبو بشتنيا هنا تحيا والله ألو دغل አለው ቀልቡ ላይ። دغل ማለት ረይብ ማለት ነው። ሽክ አለው በቃ ወላዋይ ነው እና ولا تكاد አትቀርብም ترى احدا አንድን ሰው ልታይ አትቀርብም نظر في الكلام علم الكلام ያየን ሰው ልታየው አትቀርብም إلا وفي قلبه دغل. ልቡ ላይ ብጅታ መጠራጠር ጥፋት ያለበት ቢሆን እንጂ አታየውም አሉ ኢማሙ አህመድ ረሂመሁላህ። አላሁ አክበር። ሰለፎች በዚህ ደረጃ ነው ያስጠነቀቁትና علم الكلام ከዓቂዳ ጋር ምንም የሚያገናኘው ነገር የለም ማለት ነው። ቅድም በደም ተብራርቷል። የሰማይና የምድር ልዩነት ነው ያለው። ፍልስፍናና ዓቂዳ አይገናኝም። ለዚያ እኮ ነው የጥመት አንጃዎችን አትከተሉ
ትክክለኛውን የሰለፎችን መንገድ ያዙ ሌላውማ አቅል ላይ ነው ተቅዲሙል አቅሊ على النقل فاسد تقديم العقل والنقل كنقل لك عقل أمر ማስቀደም አጥፊ ነው ጥፋቱ ከባድ ነው አቅል ነው ብለን እንግዲህ ዒልም الكلام እኮ እዚህ የሰው ልጅ ዝም ብሎ የሚፈለስፈው ነገር ነው በሆነ ጉዳይ ላይ የራሱን ፍልስፍና ያስቀምጣል የራሱን ሸክ ጥርጣሬ በሽታ ይጽፈዋል ያንን ለሌሎች ይሰጠዋል ለዚህ እኮ ነው በተለያዩ የመሳኢል الإعتقادية ومسائل الإيمان በአቂዳ ጉዳዮች ላይ በኢማን ጉዳዮች ላይ ነቅል ነው የሚታየው ነቅሉን ነው ነቅልን ምንማን ናቸው ቁርአንና ሐዲስ የሰለፎች ኢጅማዕ ቂያስ እነዚህ ናቸው ምንጫችን እነዚህ ናቸው የአቂዳ ምንጮች እንጂ አእምሮ በመሰለይ ደሳለኝ የሚፈበረክ የሚፈለሰፍ ጉዳይ አይደለምና ፍልስፍና የተሸከሙ ሰዎች ሁሌም ሞላዎች ናቸው ይላሉ ኢማሙ አህመድ ማለት ነው ወአማ ዒልሙ ተውሂድ የተውሂድ ዒልም ግን የተውሂድ ዕውቀት ግን فهو أول واجب على المكلف وأول دعوة الرسول وعلم الكلام يعدي بصاحبه إلى الحيرة والشك የተውሂድ ዕውቀት የመጀመሪያው ዕውቀት ነው በአቅማዳም በደረሰ ማንኛውም ሰው ላይ ዋጅብ የሆነ የመልእክተኞች ጥሪ ነው የነቢያቶች ሁሉ ጥሪ የሆነ ጥሪ ነው ተውሂድ ቁሉ ላ ኢላሃ ኢላላህ ቱፍሊሑ ያላለ ነብይ የለም ለህዝቦቹ አላህን በብቸኝነት አምልኩ ነጻ ትወጣላችሁ ስኬታማ ትሆናላችሁ እያለ ያልተጣራ ነብይ ወይም ረሱል የለም ማለት ነውና ተውሂድ ይሄ ነው ጥሪው ማለት ነው ዒልሙ الكلام يؤدي بصاحبه الى الحيرة والشك የዒልም الكلام ግን የፍልስፍና ትምህርት ባለቤቱ ወደ ምንድነው የሚጣራው ወደ ሐይራ በቃ መወዛገብ መዋለል ጥርጣሬ ላይ ነው የሚወስደው ማለት ነው كما اعترف بذلك كبارهم ታላላቆቹ እንግዲህ ከየኔ የተናገሩት እዚህ ዒልም الكلام ውስጥ ገብተው የነበሩ ታላላቅ ዑለሞች ይሄንኑ ነው ያስታወሱት ማለት ነው ይሄንኑ ነው قال الرازي ራዚ ምን ይላል እንግዲህ ታላቅ ዓሊም ነው ራዚ ማለት ነው እዚህ ዒልም الكلام ውስጥ ገብቶ የነበረ ሰው ነው ማለት ነውና شرح الطحوية ላይ የቀረበ ታሪኩ ነው ምን ይላል لقد تأملت الطرق كلامية والمناهج الفلسفية እንደው እዚህ ዒልም الكلام ላይ የዒልም الكلام መንገድ ላይ የፍልስፍና መንገድ ላይ ተመራመርኩ ይላል ረጅም ጊዜ ቆየሁበት አለ فما رأيتها تشفع عليلا ولا تروي غليلا ይላል ነገር ግን በሽታን ምንታሽር ወሃጥም ምን ትቆርጥ ሆና አላገኘኋትም ይላል ምንም አጠቅምም አለ ورأيت أقرب الطرق طريقة القرآن ነገር ግን የቁርአን መንገድ እጅግ በጣም ትክክለኛው አቅራቢ የሆነ ትክክለኛው የሆነ መንገድ መሆኑን አይቻለሁ ብሎ ምስክርነት ሰጥቷል ማለት ነው የፍልስፍና መንገድ ዞሮ ዞሮ ዋጋ ቢስ ነው ማለት ነው ዛሬ ላይ በየቦታው ዝም ብለው በቢድዓ በሽርክ የተጨማለቁ ያሉ አንጃዎችን ብናይ በዋናነት ዒልም الكلام ያመጣው ጣጣ ነው ማለት ነው ሶፊያው ጋር ብንገባ አህባሹ ጋር ብንገባ من سائر الفرق ሌሎቹንም አብዛኛዎቹን የጥመት አንጃዎችን ብናይ ዛሬ ለደረሱበት የተጨማለቀ አቋምና አቂዳ መሰረቱ ዒልም الكلام ነው ፍልስፍና ማለት ነው ከቁርአንና ከሐዲስ ባፈነገጠ መልኩ በያዙት አቋምና አቂዳ ተበላሽተዋል ማለት ነው በአስማኡ ሲፋት ያላቸውን አቋምና ያልናቃለን ተለያዩ ሽርክያቶች ቢድዓዎች ላይ የወደቁት ዒልም الكلام ያመጣባቸው ጣጣ ነው ማለት ነው
ሌላ ነገር የለውም ዒልመል ከላም ሲባል ሌላ ነገር ማሰብ የለብንም ከቁርአንና ከሐዲስ ይልቅ የራስን ስሜት የራስን አቅል ማስቀደም ነው አለቀ ይሄ ነው በቃ ይሄ ነው ለምሳሌ ትልልቅ ቢድዓዎችን ብናይ ቁርአን ሐዲሱ ምን ብሏል አይሉም የራሳቸውን ፍላጎት ነው ወይም ቁርአንና ሐዲሱን በሚፈልጉት መልኩ ስለሸነሸኑት ለዚያ ርካሽ ፍላጎታቸው ያውሉታል ማለት ነው እና ዒልመል ከላም በጣም ትልቅ አደጋ ነው ብሎ መውሰድ ይቻላል ወአማ ዒልሙ ተውሂድ ነገር ግን የተውሂድ ዕውቀት فيؤدي إلى الإيمان واليقين والتقوى والإخلاص الله أكبر يا توحيد يأوكت زرفقن ودا من نوم يوسدن الله أكبر ودا إيمان نو ودا يقين نو ودا مرقاقت علم التوحيد علم العقيدة سويو يقينو اندي قولبت إخلاصو اندي قولبت ተቅዋው እንዲጎለበት ነው የሚያደርገው ማለት ነው እርግጠኛ ይሆናል ማለት ነው ولهذا قال ابن ابي العز وانما سمي هؤلاء اهل الكلام እንግዲህ اهل الكلام የተባሉበት ለምንድነው لانهم لم يفيدوا علما لم يكن معروفا وانما اتوا بزياده كلام قد لا يفيد أهل الكلام يتبالوبت እንግዲህ ምክንያት ለምንድነው ሰለፎች በሄዱበት መንገድ አልተጓዙም أهل الكلام ተባሉ የንግግር ባለቤቶች ማለት ነው أهل الكلام ማለት ተፈላሰፉ ማለት ነው ቁልጭ ብሎ የመጣውን መለኮታዊ ብርሃን ቁርአንና ሐዲስን ሸራረፉት ለስሜታቸው አዋሉት እንደሚፈልጉት አድርገው شرارفوت مالتنا وإنما أتوا بزيادة كلام قد لا يفيد ما يتأكمن قال ما يتأكمن نققر أسقبوبت مالتنا تأويلي يادرقوا تحريفي يادرقوا تعطيلي يادرقوا قرآن حديثا كملئكتوج على أقباب تتأكموبت مالتنا بل قد يضر تكباراتشون رجق قوجي هنا مالتنا أو لأنهم تكلموا حيث سكت السلف اليوم سلفوች ጸጥ ያሉበትን ጉዳይ እነሱ ማንቦጫረቅ ጀመሩ ማለት ነው ሰለፎች والله اعلم ብለው በቃ በትክክለኛው አካሄድ ይሄዱበትን ሰለፎች ዝም ብለው ያለፉትን ጉዳይ እነሱ እንደፈለጉ ተንቦጫረቁበት ማለት ነው ፈለጉትን ተናገሩበት በሚፈልጉት ሁኔታ ለስሜታቸው በሚመች መልኩ አበላሹት ማለት ነው قال مالك بن انس امام مالك رحمه الله من ይላሉ شرح السنه للبغوي بغوي كتاباቸው ላይ አስፈረውታል ይሄን ንግግራቸውን እዚያ ላይ ምን ይላሉ ኢማሙ ማሊክ ያኩሙ البدع አደራችሁን ቢድዓን አሉ ከቢድዓ ተጠበቁ ቢድዓን አደራችሁን አሉ ኢማሙ ማሊክ ረሂመሁላህ ያ አባ አብደላህ وما البدع አንቱ ያ አብደላህ አባት ሆይ ቢድዓ ማለት ምንድነው አሏቸው وما البدع بدعة مالت من دنو على إمام مالك مالت نو قال أهل البدع الذين يتكلمون في أسماء الله وصفاته وكلامه وعلمه وقدرته عادراتشهن كبدع يالكوت أهل البدع الذين نزيا بدع سوج يتكلمون من قربته ونون في أسماء الله وصفاته بالله سموتشنا ببهارياته وكلامه بنققر وعلمه بأوكته وقدرته بشلوته بنزي قدوشنا بمساسلوت عقيدة وقدوش لاي مزبارقوتن بدعا أدراتشون مالتين والو لمسالي الله بزو بهارياته تشالوت
አላህ እንግዲህ ከሶስት የተውሂድ አይነቶች ከምናጸድቅለት አንዱ አስማኡ ሲፋት ነው። ስሞቹንና ስያሜዎቹን አላህ ሰሚ ነኝ አለ። አለቀ በቃ። ለእርሱ በሚያምርበት ይሰማል። በፍጡራን ከፍጡራን ጋር የማይመሳሰል መስማት አለቀ በቃ። ሌላ ፍልስፍና ያስገባው። ስለዚህ አህሉል ከላሞች በዚህ ገቡና እንግዲህ ምን አሉ? ብዙ ነገር እንዘባረቁ ማለት ነው። ብዙ ነገሮችን ተፈላሰፉበት። አላህ ይናገራል፣ ከላም አለው፣ ንግግር አለው። ከለመ አላሁ ሙሳ ተክሊማ ብሏል። አላህ ሙሳን መናገርን አናገረው መጥቷል በቁርአን። አለቀ። አላህ እንደሚናገር ለሱ በሚያምርበት የሆነ ንግግር እንደሚናገር ከፍጡራን የተለየ የሆነ ንግግር እንዳለው ማጽደቅ ተገቢ ነው። ከዚያ ውጭ ሌላ ነገር መፈትፈት አያስፈልግም ማለት ነውና ኢማሙ ማሊክ ኢያኩም ወልቢድዕ ያሉት አደራችሁን ቢድዓን ያሉት ይሄ ነው። በቃ ሰለፎች በዚህ ጉዳይ ላይ አላህ ይሰማል አሉ ለሱ በሚያምርበት። ليس كمثله شيء وهو السميع البصير ይቺ በቃ መድኃኒት ናት። ليس كمثله شيء እሱን የሚመስለው የለም አለቃ በቃ። ይቺ ማሻሪያ ናት፣ መድኃኒት ናት፣ መፈወሻ ናት ለሚጠራጠር ሰው ማለት ነውና ይሄን እያለ ሰለፎች አላህ ይሰማል ያያል ብለው ነው ጸጥ ያሉት። ለሱ እንደሚያምርበት ብለው ከፍጡራኑ የተለየ የሆነ መስማትን እንደሚሰማ አጽድቀው ነው ጸጥ ያሉት። ከዚያ በኋላ ንግግሩ ላይ የጨመሩት የቀነሱት ነገር የለም። አካሄዳቸው ጥርት ያለ ነው። የዕልም الكلام ባለቤቶች ግን የንግግሩ ባለቤቶች ግን ብዙ ነገር ዘባረቁ ማለት ነው። እንደምንሰማው ወደፊትም እንደምንማረው ማለት ነውና አደራችሁን ያሉት ኢማሙ ማሊክ ይሄን ነው። እና ምክራቸውን ሲቀጥሉ ምን አሉ? ወላ يسكتون عما سكت عنه الصحابة والتابعون لهم بإحسان። እነዚህ አህሉል ቢድዕ የተባሉት የቢድዓ ሰዎች ዝም አይሉም። ሰሃቦቹ ታቢዒዮቹ ዝም ያሉበትን ጉዳይ ዝም ከማይሉት ከነዚህ ከቢድዓ ሰዎች አደራችሁን ብለው ምክራቸውን ሰጡ ማለት ነው። አላሁ አክበር። ስለዚህ እኛም እንግዲህ ይሄን ማወቅ ተገቢ ነው። የዕልም الكلام ሰዎች በሁሉም ቦታዎች ላይ እንዳሉ ማወቅ አለብን ማለት ነው። በተለይ አሻዒራዎች፣ ሱፊያዎች፣ ማቱሪዲዎች ሌሎቹም አብዛኛው የጥመት አንጃ ሚንቦጫረቀው ዕልም الكلام ውስጥ ነው ማለት ነው። ስለዚህ ዕልም الكلام ሲባል ሌላ ነገር መፈለግ የለብንም። ዕልም الكلام ማለት تقديم العقل على النقل ነው። ከቁርአንና ከሐዲስ ግንዛቤ ይልቅ የራስን አእምሮ ማስቀደም፣ ፍልስፍናን ማስቀደም፣ ትክክለኛውን የሰለፎች አረዳድ ወደ ጎን በመተው ለተራ የአእምሮ ጨዋታና ፍልስፍና ቦታ መስጠት ማለት ነው። ይሄ ደግሞ ያው በግልጽ የምናየው ነው ማለት ነው። አህሉ ሱና ወል ጀማዓ ሰለፊዮች የሰለፎች ተከታይ ማለት ነው። የሱና ሰዎች ቁርአን ሐዲሱ ይሄን ይላል፣ መውሊድ አታክብር፣ ቁርአንና ሐዲስ ላይ ምንም ማስረጃ የለህም ሲባል ሌላ ነገር ይዘበዝባል፣ ከላም ያመጣል። አህሉል ከላም ሌላ ንግግርን ያመጣል። ቁርአንና ሐዲስ አልበቃው ብሎት ሌላ ንግግርን ያመጣልሻል፣ የወደቀን ማለት ነው። ምንም እዚህ ግባ የማይባል ይሄ ነው አህሉል ከላም ማለት። የንግግር ባለቤቶች፣ የፍልስፍና ባለቤቶች። ነሳራዎች ለኢሳ የልደት ቀን ስላደረጉለት እኔም ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የልደታቸውን ቀን አከብራለሁ እኮ ነው፣ ሌላ ነገር የለው። ይሄ ደግሞ ቢድዓ ነው። ነብዩ ዐለይሂ ሰላቱ ወሰለም በህይወት ዘመናቸው አላከበሩም፣ ሰሃቦች አላከበሩትም። ስለዚህ ከየት አመጣችሁ ሲባሉ ያው አእምሯቸው የፈጠረው በመሰለይ ደሳለይ ላይ የተመሰረተ አቋም ነው ይሆናል ማለት ነውና ይሄ ነው እንግዲህ የአቂዳና
የፍልስፍና ልዩነት ማለት ነው። ይሄን ይመስላል የዛሬው ትምህርታችን። ሰለላሁ ዐለ ነብይና ሙሐመድ ወላሁ አዕለም።